አይደለም አይደለም። እኔ አሁንም ቢሆን ውድና የተከበራችሁ ኢትዮጵያውያን በሙሉ የእናንተን እገዛ ያስፈልገኛል እያለች እህታችሁ እየለመነቻችሁ ትገኛለች። የእናንተን ከአላህ በታች የወንድሜ እህቶቼ እገዛ ያስፈልገኛል እያለች ነው። ከእናንተ የሚፈልገው ኮፕሊንግ ሼር በማለት ለትላልቅ ባለሚዲያዎች ማድረስ ነው። እንደምትመለከቷት ያቺ የቆመችው ጥቁሯ ጠይሟ ሰዓዳ ኢማም ሐሰን ትባላለች። የትውልድ ቦታዋ ወሎ ነው። ወሎ ልዩ ቦታ ሀርቡ ናት። ሀርቡ የአራት ልጅ እናት ናት። ይህ ፎቶ ጥቁሩ የለበሰችው የምታውቋት ካላችሁ በዛ በጊዜው ጓደኞች አብረን እንደምንነሳ አብሮ የተነሱ ናቸው። ጓደኞቿ ናቸው። አብሮ ከእሷ ጋር የነበሩ ጓደኞቿ ናቸው። ለምንድን ነው ሼር ኮምፕሊት አድርጋችሁ ለትላልቅ ባለሚዲያዎች ማታደርሱት? ይህ ነገር የሚያውቃት ሰው ካለ ፎቶዋ የለጠፍኳቸው ሁለታቸው እሷን የሚያውቅ ካለ ብዬ ነው። ይምጣ ሰው። በተለይ በዛ አካባቢ ለምትኖሩ እናትና አባቶቼ ለረጅም ጊዜ በዛ በጅዛና በሳቢ አካባቢ ለምትኖሩ የኖራችሁ ወገኖቻችን በሙሉ ይህን ቪዲዮ ለእናንተ ይድረስ። እቺ ልጅ አብራችሁ ቡና እናታችን ናት። አብራችሁ ቡና እየጠጣችሁ የኖራችሁ ጓደኞቿ አብራችሁ የምትበሉ የነበራችሁ ከእሷ ጋር በዛን ጊዜ ልጆቹን ሰብስባ በጅዛን እየኖረች ነበር። የእናንተ ሸርና ኮፕሊንክ ቢያንስ እነዚህ ሁለት ሰዎቹ ሊኖሩች ስለሚችሉ እነዚህ ሁለት ሰዎቹ እኔ ነኝ የእኔ ጓደኛ ናት ብላ እንደዚህ ነው ብላ ስለሷ መታ የምታስረዳ ለልጆቿ በጣም አሪፍ ነው ብዬ ነው። እባካችሁ ሁላችሁም ሼር ኮፕሊንክ ዲዩቲ ያደረጋችሁ ከእናንተ የምትጠበቀው ከእንደዛ አይነት ነገር አላህ ይጠብቃችሁ። እሷም ከልጆቿ በሰላም ያገናኛት። ሼር ኮምፕሊንግ ዲዩቲ እያደረጋችሁ ለሁሉም አድርሱልን። እስኪ አለን ብላችሁ ለእነዚህ ሰዎች በሁሉም ሚዲያም እንደማታሳፍሩኝ እርግጠኛ ነኝ። ሁላችሁ እዚህ ያላችሁ 300 ምናምን በገጻችሁ እንኳ በትለቁት ይሄ ስክሪንሽት እያደረጋችሁ ስክሪንሽት አድርጋችሁ እንኳ ይሄ በገጻችሁ በትለቁት ወላሂ በጣም ቁም ነገር እንደሰራችሁ ነው። ሰዓዳ ኢማም ሐሰን ትባላለች። ሰዓዳ ኢማም ሐሰን ትውልድ ቦታ ወሎ ልዩ ቦታ ሀርቡ የአራት ልጆች እናት ናት። አንዱ መሪ አግኝቻለሁ ነው ያለው። እንግዲህ እሱ ራሱ በአንድ አይነት ነው የተናገረው። ልጁ ራሱ ቪዲዮ ሰራለሁ ነው ያለው። ግን ልጁ አራቶቹ መሪ ማለት እዛ ሲሸኙ ከነበሩት እንደዛ ነው ያለው። ከአራቶቹ አንደኛውን ልጅ አግኝቻለሁ መሪ የሆነው ነው ያለው እኮ። ምንድን ነው አራቶቹ ማለት? እነዛ ሁለቶቹ ምናምን ቀበርናት ያሉት ናቸው። የተናገሩትን ነው። ከነዛ መሀል ነው አንዱን ያገኘው ቢሆን ነው እንጂ እንደዛ ነው ያለው። እንግዲህ እኛ የሰማነው እንደዛ ነው። ቴዎሪ የሰማነው ታዲያ ከአንዱ ቦታ አንዱ ቦታ እዛው በረሃ ላይ ሸሽጎ ምናምን ሁሉም ቦታ እንዲፈለግ ነው። ብቻ የሆነ ነገር እኮ እዚህ ጋር ነው የተፈጸመው ሲባል እስከዚህ ኪሎ ሜትር ድረስ ያሉት አካባቢዎች የሚጠረጠሩ ቦታዎች ተብሎ ነው አይደል ሪሰርች የሚደረገው። እነዚህን ነገሮች ለማድረግ ያለውን ነገር አስተማርቶ በጋራ ሄዶ ለማለት መረጃ የሚሰጡትን ሰዎች ራሱ በስውር ልኮ ፈልጉ እንደዚህ አይነት ነገሮች ካሉ ፍንጭ ካለ ምናምን ነገሩን ለማለት ወደዛ አካባቢ ሎኬሽኑ በደንብ መታወቅ አለበት፣ መጠናት አለበት። ይህንን ነገር ደግሞ ሄደው እዛ አካባቢ ላይ የሀገር ሰው ነው በየቀኑ የሚሄደው አይደለ እንዴ? እዛ አካባቢ ላይ ያለውን የሚጠረጠርበት ቦታ እዚህ ጋር ነው የሚታየው፣ መኖሪያው እዚህ ነው የሚለውን ነገር ስንተባበር ነው የምንተጋገዘው አይደል? አብዛኛውን ነገር ተስፋሽ አሁን ያለው ጉዳይ ማለት አሁን ይሄ ልጁ እኔም ቤተሰብ ማማክር ያለው ያው ታውቃለህ የሆነ ነገር ይደርስብኛ ብሎ ፈርቶ ያለውን ነገር አማክር ያለው። እኔ ግን በቤት አድርግ ብሎ በቤት የማላደርግም ቪዲዮ ሰራለሁኝ። ከዛ በኋላ ይቀበለኛል። የዛን ሰዓት እውነታውን ራሴን ወክሌ እውነታውን እናገራለሁ ብሏል። ይሄን ልጁን እዚህ ቦታ ላይ አሁን ፎቶ ማነው እንትኑን ሸር ላድርግልህና ያውቁታል፣ ይደውሉትም ይችላል። ቦታ ሊታወቅ ይችላል። የሚታወቅ ልጅ ነው። አንተ ራስህ ታውቀው ትችላለህ። የሆነ ሰዓት ላይ እነ ሳር ቤት ተቀምቆልቋል። ሸር ላድርግልህና ልጁ የሚታወቅ ነው። አርግልኝ፣ ሼር አርግልኝ። እኛ እንናገር፣ ችግር የለውም። እኛ ኃላፊነት እንውሰድ፣ እኛ አለን። እናንተ ብቻ ሰው ቢሆን እንደዚህ ያለውን ልጅ እንትን በልልኝ፣ ሼር አርግልኝ። የቲክቶክ ስሙን ከነገራችሁኝ ሰርች አውት አድርጎ በውስጥ ማውራት ነው። ምንም የተለየ ነገር የለም። እኛ ኃላፊነቱን እንውሰድ፣ ሪስኩን ለእኛ ነገሩን። እንደዚህ አይነት ቦታ አይነት ነገር ካላቸው ይህ እኮ ነው መተጋገዝ የግድ። በቃ አንዳንዱ ይገርማል። መጥቶ እንትኑን ጉዳይ የታደረግከው ይላል። ልክ ካልኩሌት አድርጎ እንደሰጠ ሰው እንደናንተ እኮ እየታገለን ያለ ነው። በምንችለው መጠን ነው። ኮመንት እኮ መጻፍ ቀላል ነው። ስራው ላይ መሬት ላይ ሲወረድ የሰዎችን ባህሪ ማወቅ ነው ከባዱ።
የሆነች ወረቀት ማድረሱ ላይ ነው። የሆነ ጉዳይ ላይ ድጋሚ ደጋግሞ እንዴት አደረጋችሁ ብሎ ቤተሰብን ማግኘት ነው። ማን ነው እሱ? ማሜ ሲጀመር እንደዛ አብዛኞቹ ውሸታሞች ናቸው። ውሸታሞች የምሬን ነው የምነግራችሁ። አብዛኞቹ እኛ መረጃ አለን እኛንን በራውን የምናውቀው አንቀጥ እንትን እንላለን እንትና ነኝ እያለ የሚፎክር ሁሉ በውስጥ አውሩኝ እያላችሁ ወፍ የለም። በውስጥ ስትገቡ እንደው ምን ብናደርግ ይሻላል በቃ በውስጥ አድርጉት ምናምን እንትና ጥሩ መረጃ ይሰጣል ሲባል ወፍ ምንም የለም። በውስጥም የሚያወራው ሴም ቲንግ ነው። ወይ ባለን አቅም ላይ አሁን የልጅቷን ጉዳይ አንጠልጥሎ ምናምን በቃ እኛ ማድረግ ያለብን ነገሮች የሚጀመረውን ነገር ክስ እንዲጀመር ያሰብነው ነገር አለ። ያ ነገር ደግሞ ፕሮሰስ ተደርጎ እየሄደበት ነው። ኦልሬዲ ብዙ ነገሮቻቸው ተሸፍኖላቸው ቤተሰብ እንዲመጣ እየተደረገ ነው ያለው ነገር እያለቀ ነው እዛ ያለው ነገር። ያንን ነገር ሲያስነሱልን በሚዲያ ደግሞ እኛ ሌላ ተጽዕኖ ፈጥረን ይሄ ነገር እንዳይል ተደርጎ ኢቨን የሳውዲ መንግስትም ትብብር አድርጎ እዛ አካባቢ ላይ ማድረግ እንዲቻል ነው እየሄድን ነው። እዛ ተራራ ላይ የምናየው ነገር ቀን በቀን ላይቭ ላይ የሚገቡትን እኮ እያየው ነው። እንዲ ይህ ሁሉ ህዝብ ነው እንደ እዛ ያለው እስክል ድረስ እንዲህ ነው እንደ ውጣ ውረዱ እንዲ ከተማ እኮ ነው የሚመስለው። ሰው እኮ እዛ ኑሮውን አድርጓል። እዛ እኮ ያቦካሉ፣ ይፈጫሉ፣ ምናምን የሃይላንድ ማዕት ተጥሎ የህዝብ ብዛት እኮ እዛ ነው ፈሶ የምታዩት። እንዴ እዚህ ውስጥ ነው እንደ ቀረች የምትሉት እዚህ ውስጥ ነው እንደ ሰው ቀረ የምትሉት እስክትሉ ድረስ ከተማ አድርገውታል አካባቢውን። ተራራውን በሸራ ተወጥሮ የሀገር ሰው እዛ ጋር ድስት እንትን ይላል። በቃ እዛ ጋር ሱቅ በደረቴ ምናምን አለ፣ ሙዚቃ የሚከፍቱ አሉ፣ የሚጨፍሩ አሉ፣ ምናምን በጣም ብዙ ነገሮች ነው እያየው ያለሁት። ቀን ተቀን ነው ከደላላና ከሌባ ጋር ስጣላ ውለው። ሺህ ጠላት ነው ማፈራው። እኔ በወደቅኩ ሰዓት ግን ማንም ዞር ብሎ ያየኝ የለም። ከሰው ፈልጌ አይደለም የማደርገው፣ ይቅርታ አድርጉልኝ። እነዚህ አይነት ነገሮች ግን እየበዙ በሄዱ ቁጥር ጤና ይቃወሳል። አሁንም ያንቺን ጉዳይ ሲይዝ ምንድን ነው የተፈጠረው ስል ሌላ 10 ጉዳይ ነው የሚመጣው። አንድን ጉዳይ አንዱን ችግር ሲፈጠር ሀገር ሌላ 10 ችግር ነው የሚመጣው። ያ ነው ችግር እየሆነ ያለው። ያንን ጉዳይ ስንይዝ እና ወደዚህ ጉዳይ ስንገባ ነው ከ300 በላይ ደግሞ የታገቱ ሰዎች የተገኙት። ከ300 በላይ ሰዎች ደግሞ ለማስለቀቅ ጥረት የተደረገው። ጠፋብን እህቶች ወንድሞች እየተባለ አሁንም መልሼ እዛ ውስጥ እየገባው ነው። አትሊስት በሀና ጉዳይ ዶክመንት ስለሚያስፈልግ ነው። እባካችሁ የሌሎቻችሁ ህይወታችሁ የጠፋባችሁ ቤተሰብ ካለ ወጥቶ የቀረ ካለ እያልኩ አሁን አንዳንድ ሰዓት ምሰጠው ከስራዬ ላይ ቀንሼ አንዳንድ ሰዓት ሰጥቼ ዶክመንቱን የሀኒ ጉዳይ እንዲወጣልኝ ስለምፈልግ መጠናከር ስላለበት ነው። ዓለም አቀፍ ትኩረት እንዲያገኝ ስለፈለግኩ ነው የእህቴ ጉዳይ። አከሌ አይደለም ሶስቱም ያው ርቀት የላቸውም። በሰው በአራት አቅጣጫ ነው እንትን ያለው። ያው ፖሊስ ደግሞ ሌባ ነው፣ ከነሱ ጋር ነው የሚሰራው። አሁን ግን ሼኮች የራሳቸውን ልዩ ኃይል ልኮ ነው በአራቱ አቅጣጫ እርምጃ እየተወሰደባቸው ያለው። እስከ ነገ ድረስ ደግሞ ሌላም አካባቢም ኢንፎርሜሽን እየሰጣችሁ ነው። ሁሉም ብሔር አጋች ቶርች የሚያደርጉበትን ቦታ ያው በቀጥታ ሰው አባታችን ይገባል። ሊንኩን ልክለታለሁ። ከኔ ይልቅ ደግሞ በአካል እዛ የኢትዮጵያኖች የህገወጥ ተከራካሪና መብት አስከባሪ ነው። ከሱና ከኡላማዎች ሼኮች የመኖች ጋር ነው። እሱ ነው ጦሩን ያዘዘላቸው። እሱ መጥቶ ያው ሙሉውን ኢንፎርሜሽን ነግራቸዋል ማለት ነው። እስካሁን 300 ሰው ተለቋል። ቪዲዮውም ፎቶውም ቤታቸውም ተቃጥለዋል። ሸራቸው የሽፍቶቹ ማለት ነው። ሸፍቶ ወደ ጋራ ሄደዋል። በየትም አያመልጡም፣ ሰማይ አይገቡም። ሁሉም የመን ላይ ያለው እርምጃ ኦፕሬሽን ተጀምሯል ለማለት ነው። እና በዚህ አካሄድ ደግሞ ሌላም የታገሉ እህቶቻችን ወንድሞቻችን እዚህ ቲክቶክ ላይ ሳይሆን በቀጥታ ያሉበትን ጉድጓድ እስከ ሰው ድንበር ድረስ የትኛውም ይሁን በሰላም ይሁን በአደንም ይሁን በሁለቱም በኦፕሬሽን እስከ መጨረሻ እንሄድበታለን ማለት ነው። ቃል እገባላቸዋለሁ ማለት ነው። እዚህ ጋር መስመሩን ለማስተካከል እንዲረዳችሁ ቅድም ሲጀምርላችሁ ሀናን ለማግኘት ግማሽ መንገድ ብያችኋለሁ። አሁን እዛ ጠፋች የተባለችበት ቦታና ሎኬሽኑ በትክክል ሊነገረን ይገባል፣ መረጃው ማለት ነው። ይሄ ቦታ የሚባል እዛ ላይ ቀጥታ የሚደረጉ ኦፕሬሽኖች ይቀጥላሉ። እነዚህ ጋር አሁንም ወደ እናንተ መምጣት የፈለግነው የት ቦታ ሁለት ነገር አስመራችሁ እንድትይዙልን ነው። የት ቦታ
ነው ሽፍቶቹ የሚገኙት የሚለውን ሎኬሽን የምታውቁ ሰዎች ኢንቦክስ እንድታደርጉልኝ ነው። ለእኔ ኢንቦክስ ታደርጉልኛላችሁ። ሎኬሽኑን ለእነዚህ አካላቶች ይሰጣል። ኦፕሬሽኑ ይካሄዳል ማለት ነው። አንድ ሁለተኛ፣ እነዚህ የሚከናወኑባቸው ቦታዎች ላይ አሁን እንደዚህ አይነት እርምጃ ስለተጀመረ በየመንም ኦልሬዲ በዛም በሳውዲም ስለተጀመረ ቀጥታ የሚሆነው ነገር እነዚህ ነገሮች መስመር ለማስያዝ የእናንተ ትብብር ምንድነው? መጥቶ ሰላማዊ ቦታ ላይ የሚኖሩበት ቦታ ላይ እየተቀላቀሉ ነው ያሉት የሚፈለጉት ሰዎች ማለት ነው። ሰላማዊ ቦታ ላይ እዛ ዳስጥለው ምናምን የሚኖሩበት ቦታ ላይ ማለት ነው። ከጫካ እየመጡ ወደዛ እየገቡ ነው። ስለዚህ ያንን ነገር ምናልባት እያንዳንዱን ነገር ስቴፕ አፕ ለማድረግ እዛ አረብ ሀገር ያላችሁ ሰዎች መውረድ ካለባችሁ ውረዱና እኔ ላውራ። ሪስክ ላይ የሚጥላችሁ ነገር ካለ መውረድ ትችላላችሁ፣ ችግር ላይ የሚጥላችሁ ከሆነ። ስለዚህ ይህንን እርምጃ ለማከናወን እየተካሄደ ስለዋለ ተስፍሼ እኮ መንግስቱን እኮ እየረዳ ነው ያለው። የየመን መንግስት ስለምን ችግር አለው? ችግር የለው። አይ ኖርማሊ እንዳይፈጥረባቸው ስላሰብኩ ነው። እኛ ኃላፊነቱን እንውሰድ ብዬ ነው። ስለዚህ ሙኒቴ ታች መውረድ ከፈለግሽ ውረጄ። ሀቡም አይ ቲንክ እንትን የምትሉ ከሆነ ጠቅላላው ነገር ላይ ችግር ከሌለው ተቀመጡ። ሀቡና ሙኒት ከታች ነው ለተወሰነ ደቂቃ እንትን እንላለን ማለት ነው። ለምንድን ነው እሱ ይህንን ኃላፊነት እኛንን መውሰድ ያለብን? አሁን እኛ ኃላፊነት እንወስዳለን። ተግባባን አደለ? ኃላፊነት እኛ እንወስዳለን። እኛ ውጭ ስላለን ያለው ነገር ምቹ ስለሆነ እያንዳንዱን ነገር እንሄድበታለን። አሁን ሰደንሊ የመጣንበት የገባንበት አንደኛ እንደነገርኳችሁ መስመር እንዲቀይር አንፈልግም። ይህ አካሄድ መስመር እንዲቀይር ይሄ በዘር በምናምን ተለጥፎ እንዲሆን አንፈልግም። እዛ ጋር ሽፍታ የሆነ ሰው ሁሉ በቁጥጥር ስር እየዋለ ነው። ኖ ማለት ስንጀምር እዛ ጋር የታገቱትን ሰዎች በቪዲዮም ገብታችሁ ማየት ትችላላችሁ። ያው ሊንኩን ነክታችሁ ቴሌግራም ላይ ግቡና እዩት። ምን ያህል ልጆች ሰውነታቸው ቆሳስሎ እንደሆነ ወደ ሆስፒታል እየተወሰዱ ያሉ ልጆች አሉ። እዛ ጫካ ውስጥ አግተዋቸው ምንም ብር የሌላቸውን ሰዎች መንቀሳቀስ እንዳይችሉ የሚያደርጓቸው በትብብር ነው እየተሰራ ያለው። ተግባባን አይደለ?